ሰው ጸሎት ኃይልን ያደርጋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወር በገባ በ14 የሙሽራው ገብረ ክርስቶስ ወርሃዊ መታሰቢያ በዓሉ ነው። ሙሽራው ገብረ ክርስቶስ ወላጅ አባቱ የቁስጥንጥንያው ንጉሥ ሲሆን ቴዎዶሲዮስና እናቱ ንግሥት መርኬዛ በስዕለት ያገኙት ብቸኛ ልጃቸው ስለሆነ ሃይማኖትን እያስተማሩ በምግባር በእጅጉ ተንከባክበው አሳድገውታል። የአባቱን ንግስና በመውረስ ቁስጥንጥንያን እንዲገዛላቸው በመፈለግ ወላጆቹ ለአካለ መጠን ሲደርስ የሮሙ ንጉሥ ሴት ልጅን አጋቡት። እሱ ግን ዓለምን ፍጹም በመናቅ የክርስቶስን መስቀል ለመሸከም የተዘጋጀ ነበርና የሰርጉ ዕለት ሌሊት የእርሱንም ሆነ የሙሽራይቱን ድንግልና እንደተጠበቀ ከጫጉላ ቤት ወጥቶ በመርከብ ተሳፍሮ ሩቅ አገር በመሄድ ቤተክርስቲያን ተቀምጦ ከነዳያን ጋር ተደባልቆ በመለመን ለምኑ ያገኘውንም ለሌሎች እየመጸወተ በጾም በጸሎት ተጠምዶ 15 ዓመት ኖረ። እመቤታችንም ተገልጣ ለአንድ የቤተ ክርስቲያኑ አገልጋይ የገብረ ክርስቶስን ጽድቅ ብትነግረው ሚስጥሩን ለሀገር ሁሉ አዳረሰበት። ሙሽራው ገብረ ክርስቶስም ግብር የታወቀ ከዚህ ውዳሴ ከንቱ ልሽሽ በማለት ወደ ሌላ ሀገር በመርከብ ሲጓዝ ፈቃደ እግዚአብሔር መርከቢቱን ያለ አቅጣጫዋ ወስዶ የአባቱ ደጅ ያደረሰው። ማንነቱ እንደደበቀና ዓለምን ምን ያህል እንደናቃት ይረዳ ዘንድ በአባቱና በንጉሱ ደጅ የኔ ቢጤ ለማኝ ሆኖ ለአባቱ ውሾች የሚሰጠውን ፍርፋሪ እየተመገበ አሁንም 15 ዓመት ሙሉ በትዕግስት ተቀመጠ። የአባቱን ማሽከሮች እንኳን እጣቢና ቆሻሻውን ሁሉ እየደፉበት ሲያሰቃዩት፣ የአባቱ ውሾች ግን የእግሩን ቁስል ይልሱለት ነበረ። በአጠቃላይ ገብረ ክርስቶስ እጅግ የተከበረ ታላቅ ንጉሥ ልጅ ሲሆን ነገር ግን ዓለምን ፍጹም በመናቅ ስለ ጽድቅ ተሰዶ እየለመነ ያገኘውን እየመጸወተ በጾም በጸሎት እየተጋደለ 30 ዓመት ሙሉ ተቀመጠ። በመጨረሻም ጌታችን እመቤታችንን ቅዱሳን መላእክትን ሁሉ ከገብረ ክርስቶስ በፊት የነበሩትን ነቢያትን ሁሉ ሐዋርያትን፣ ጻድቃንን፣ ሰማዕትን ሁሉ አስከትሎ መጥቶ ቃል ኪዳን ገባለት። ከጌታችን ጋር አብሮት የመጡትም ሁሉ በታላቅ ክብርና ምስጋና እያመሰገኑት ጌታችን ክብርት ነፍሱን በእቅፍ ተቀብሎ አሳርጓታል። የቁስጥንጥንያው ሊቀ ጳጳስ አባ ቴዎፍሎስም በቅዳሴ ላይ ሳሉ ከንጉሱ ቤት ሄደው የገብረ ክርስቶስን ስጋ እንዲያመጡ የእግዚአብሔር ድምጽ ከሰማይ በትእዛዝ መጣላቸውና ሄዶ ቢያዩም የገብረ ክርስቶስን ስጋ በንጉሱ አባቱ ደጅ ወድቆ አገኙት። በገብረ ክርስቶስም እጅ ላይ በጥቅል ወረቀት የተጻፈ ደብዳቤ ነበርና ወስደው ሊያነቡት ሲሞክሩ ወረቀቱ አልላቀቅ ብሎ ፈጽሞ እምቢ አላቸው። ብዙ ምህላና ጸሎት ከተደረገ በኋላ ወረቀቱ ከእጁ ላይ ሲላቀቅና ሲነበብ ገብረ ክርስቶስ ለአምላኩ ፍቅር ብሎ ለ30 ዓመታት ያሳለፈውን እጅግ አሰቃቂ መከራ በተለይም በአባቱ ደጅ ማንም ሳያውቀው ያሳለፈውን እጅግ አሳዛኝ መከራና በሐዘን የሚያስለቅሰውን ታሪኩን በራሱ እጅ በዝርዝር ጽፎት ተገኝቷል። ንጉሱ አባቱና መንግስተ እናቱም ይህንን ልጃቸውን የጻፈውን መልእክት ባነበቡም ጊዜ የሚሆኑት ጠፋቸው። በጣም የሚገርመው ደግሞ ወላጆቹ ሚስት አድርገው ያመጡለት የሮሙ ንጉሥ ሴት ልጅም ለባሏ ታማኝ ሆና 30 ዓመት ሙሉ በእናት በአባቱ ቤት በትዕግስት ስትጠብቀው መኖሯን ነው። እርሷም ታሪኩ ሲነበብ ስትሰማ እብድ ሆነች። የቅዱስ ገብረ ክርስቶስ ስጋውን ወደ ቤተ ክርስቲያን ሲወስዱት እጅግ አስገራሚ ተአምራትን በድውያን ህመምተኞች ላይ ተፈጽሟል። ከተአምራቱ የተነሳ መንገዱ በሕዝብ ተጨናንቆ አላሳልፍ ቢላቸው ንጉሱ በመንገድ ዳር ወርቅ እየበተነ ሰው ወርቁን ለማንሳት ሲሄድ በፍጥነት ወደ ቤተ ክርስቲያን አድርሰውታል። እረፍቱም ጥቅምት 14 ቀን ሲሆን ዛሬ ከጫጉላ ቤቱ መንኖ የወጣበት ዕለት ነው። ቀደምት ሊቃውንት ሁለት ዓይን የተሰጠን በአንዱ የራሳችንን በሌላው ደግሞ የሌላውን ለማየት ነው። ሁለት ጆሮ የተሰጠንም በአንዱ የራሳችንን በሌላው ደግሞ ሌላውን ለመስማት ነው። ሁለት እጅም የተሰጠን በአንዱ ለመስጠት በሌላው ደግሞ ለመቀበል ነው። ሁለት እግርም የተሰጠን በአንዱ ወደ ራሳችን በሌላው ደግሞ ወደ ሌላው ለመሄድ ነው ይሉ ነበረ። የቅዱስ ገብረ ክርስቶስ በረከትና ረድኤቱ ከኛ ጋር ይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር